ብዙ ኤክስፒሪየንስ ስለሰጠን በሁሉም በቂ ዝግጅት በቂ ስትራቴጂ ስላለን ወደዛ መግባት ይቻላል። እንደዛም ወደ ገበገበ እንግባ ከተባለ ምንም አናሳፍርም፣ ችግር የለውም ማለት ነው። we can do business that way too። እንደዛ ከተባለ ሁሉም የራሱን ጠርዝ ይዞ ገመድ ጉተታ ውስጥ እንግባ ከተባለ በደንብ መጎተት ይቻላል። እሱ ምንም ችግር የለውም። በማንኛውም እኔ በፊንፊኔ ጉዳይ ላይ በመርጫም ኦሮሞ አይጎዳም፣ ኦሮሚያ አትጎዳም፣ በድርድርም አንጎዳም፣ በግብግብም አንጎዳም። በሶስተኛው የድርድሩና የውይይቱ ዊን ዊን ነው የሚያመጣው። ዊን ዊን ለሁሉም፣ ለከተማዋም ህዝብ፣ ለከተማው ነዋሪም፣ ለክልሉም መሐል ላይ የሆነ ሊያቻችል የሚችል መፍትሄ ማግኘት ይቻላል። አይደለም ወደ ምርጫ እንሂድ ከተባለም ምንም ችግር የለም። elections have consequences። ከዛ ጋር ተያይዞ የሚመጡ ጉዳዮች አሉ የተዘጋጀንባቸው፣ ምንም ችግር የለው። ወደ ግብግብ እንገባ ከተባለም ስራዬን ያቃልልልኛል። በየሰፈሩ እየዞርኩ ከሮን ተረጋጋ ከማለት ይልቅ እስቲ እንጨርሰው ስራውን እናገባደው ማለትም ይቻላል። ስለዚህ መንግስት በተቻለ መጠን ነገሮችን ረገብ አድርጎ ትልቁ ኃላፊነቱ ሀገሪቷን የማሻገሩ ላይ ትኩረቱን እዛው ላይ አድርጎ ቢሄድ የተሻለ ይመስለኛል። የመንግስት ባለስልጣናት ደግሞ በተቻለ ቁጥር እንዲህ አይነት ኮንትሮቨርሻል ጉዳዮች ሳይገቡ መሄዱ ነው የሚጠቅመው።